What's up, buddy? How you doing? I hope of you're doing good. በዛሬው ዕለት ደግሞ እንግዲህ አንዳንድ ኮሜንቶችን እያየሁ ነበር። ምን አይነት አልት ኮይኖችን ነው ሆልድ ያደረጋቸውን ሼር አድርገን እያላችሁ ነበር። ከሁለት ወር በፊት ኦልሬዲ ቪዲዮ ሰርቻለሁ፣ ዲቴይል የሆኑ ማይ ታፕ አልት ኮይን ፒክስ ብዬ ቪዲዮ ሰርቻለሁ። እሱን ቪዲዮ ካላያችሁት ቪዲዮውን እዩት። ግን ሌላ ሁለተኛ ቪዲዮ ፕሮሚስ አድርጌያችሁ ነበር፣ ግን እስካሁን አልሰራሁላችሁም እና ያው በዛሬው ዕለት እሱን ይሆናል የምናየው። በሁለተኛው ቪዲዮ የቴሌግራም ቻናላችን ላይ ፕሮሚስ ያደረኳችሁና ቪዲዮውን እሰራላችኋለሁ ያልኳችሁ እኔ ሆልድ ያደረኳቸውን በዚህ ሰዓት ሆልድ ያደረኳቸው ሚም ኮይኖች ነው። ብዙ አይነት ሚም ኮይኖች ነው ያሉ፣ ግን ያው በዚህ ሰዓት ደህና ነገር ዴሊቨር ያደርጋሉ፣ ቆንጆ ናሬቲቭ አላቸው ብዬ ያመንኩባቸውን 4 ሚም ኮይኖች ይሆናል የምናየው። የመጀመሪያው እንደምታዩት እዚህ ጋር ቤዝ ኢዝ ፎር ኤቭሪዋን የሚለው ነው። ይህንን ኮይን ለምን ፒክ ያደረኩት? It was launched by Base themselves. እነሱ ራሳቸው ነው ላውንች ያደረጉት። ዞራ ላይ ላውንች ያደረጉት፣ ከዛ ቲከሩንም ቤዝ ነው ያሉት። ስለዚህ people are saying there could be a new base token ወይም ደግሞ ይህንን እንደ ኦፊሻል ቶክን ሊይዙት ይችላሉ የሚባል ብዙ ጭምጭምታ አለ። አንደኛው ሪዝን እንደዛ እንዲባል ያደረገበት እነሱ ራሳቸው ላውንች ስላደረጉት ነው። እነሱ ራሳቸው ቤዝ ብለው ቲከሩን ቤዝ ብለው ላውንች አድርገውታል። አሁን ያለበት ማርኬት ካፕ 1.4 ሚሊዮን ማርኬት ካፕ ነው። ቤዝ ቼን እንግዲህ በጣም ድብዝዝ ብሏል፣ ግን መነቃቃት ከመጣ ወደ ቤዝ ቼን አቴንሽን ከመጣ this one easily 100x ያደርጋል ብዬ ሆልድ አድርጌዋለሁ ማለት ነው። ስለዚህ ይሄ ነው የመጀመሪያው። ስትሮንግ የሆነ ናሬቲቭ አለው እንዳልኳችሁ ላውንች የተደረገውን በራሳቸው ስለሆነ this is the first one። ሁለተኛ ቤዝ ላይ ሌላ ክላርክ የሚል ወይም ኮይን ቤዝ ማስኮት የሚል ሌላ ሁለተኛ ሚም ኮይን አለ። ይህም ማርኬት ካፑ ትንሽ ነው ያለው በዚህ ሰዓት ወደ 54,000 ማርኬት ካፕ አካባቢ ነው ያለው። ትላንት ወደ 100,000 ገብቶ ነበር። በዚህ ሳምንት 200 ምናምን ሺህ ገብቶ ነበር። ይወጣል ይወርዳል፣ እንደዛ ነው ያለው። በዚህ ሰዓት ግን 54,000 ማርኬት ካፕ ላይ ነው ያለው አሁን ይህን ቪዲዮ በምሰራበት ሰዓት ማለት ነው። ነገ ስትነሱ ያው 100 200 ሆኖ ልታገኙ ትችላላችሁ። ለማንኛውም ይህ ኮይን ደግሞ ናሬቲቭ ምንድን ነው? የሆነ ጎትድ የሚባል የትዊተር ፕሮፋይል ያለው ጎትድ የሚባል ስም ያለው ትዊተር ተጠቃሚ ለኮይን ቤዝ አይ ሜድ ዲስ ፎር ዩ ብለው የክላርኪን ኢሜጅ ላከላቸው። ከዛን ኢትስ ቢዩቲፉል ብለው ጻፉ፣ ኮይን ቤዝ ራሳቸው ማለት ነው። ከዛ ጎትድ የሚባለው ዋት ሹድ ዊ ኔም ኢት ብለው ጻፈላቸው። ከዛ ክላርክን በለው አሉ ኮይን ቤዞች። ከዛ ክላርክ ኢዝ ቢዩቲፉል ምናምን ተባባሉ። ኤኒዌይ ኮይን ቤዝ ራሳቸው ምን ብለው ትዊት አደረጉ? ፑት ክላርክ ኦን ቼን ብለው ትዊት አደረጉ ማለት ነው። ራሳቸው ክላርክ ላውንች እንዲደረግ ጠየቁ። ላውንች ተደረገ። ልክ ላውንች እንደተደረገ ወደ 15 ሚሊዮን ማርኬት ካፕ ደርሶ ነበር። ከዛ በኋላ ያው ይሄው ቀስ ብሎ አቴንሽን እንግዲህ ከቤዝ ቼን እየወጣ መጣ። አሁን 54,000 ማርኬት ካፕ ላይ ነው ያለው። ግን ይህም በትንሹ እስከ 1000x ድረስ ሊሄድ ይችላል ብዬ ሆልድ አድርግ ያለው ማለት ነው። እነዚህ ሁለቱ ቼኖች ሁለቱ ሚም ኮይኖች ቤዝ ላይ ነው ያሉት። ቤዝን ለምን መረጥኩኝ? አቴንሽን እንዴት ነው አሁን ፍሎው እያደረገ ያለው? 2021 ላይ የቢኤንቢ ቼን ላይ ነበር ሚም ኮይኖችን አምፓምፕ እያደረጉ ነበር። ከዛ ፔፔ ላውንች ተደረገ። አቴንሽን ሙሉ ለሙሉ ወደ ኢቴሪየም መጣ። ከዛ ኢቴሪየም ላይ የተወሰነ ጊዜ ቆየ። ሶላና መጣ። እነ ቦንክ ምናምን ፐርፎርም ካደረጉ በኋላ አቴንሽን ከኢቴሪየም ወጥቶ ወደ ሶላና መጣ። ከዛ ቢኤንቢ ደግሞ አሁን በቅርቡ ያንን አቴንሽን ድጋሚ መውሰድ ችሏል። ከዛ አሁን ደግሞ ቢኤንቢ ቼንም ቀዝቅዟል፣ ሶላናም ቀዝቅዟል። የቤዝ ቼን በተወሰነ መልኩ ቮሊዩሙ እየተነቃቃ ነው ያለው። ስለዚህ አቴንሽን ወደ ቤዝ የሚመጣ ከሆነ እነዚህ ኮይኖች በጣም የሆነ ኤግዛጀሬትድ የሆነ አማውንት ነው ጌን የሚያደርጉት። የሆነ 100x 200x እስከ 1000x ድረስ ሁሉ ጌን ልናይባቸው እንችላለን ማለት ነው። ናሬቲቫቸው ቆንጆ ነው እና ሁለቱም በቤዝ እና በኮይን ቤዝ ስፖርት የተደረጉ ፕሮጀክቶች ናቸው። ስፔሻሊ መጀመሪያ ላውንች በተደረጉበት ሰዓት ሁለቱም የቤዝ እና የኮይን ቤዝን ስፖርት ያገኙ ፕሮጀክቶች ናቸው እና አሁንም ድረስ ስፔሻሊ ክላርክ ላይ ኮሚኒቲው ስቲል አክቲቭ ነው ያለ። ዴይ 30 ምናምን ገብተዋል። 32 ነው ምናምን ኮይን ቤዝን ሃይ ምናምን እያሉ ማለት ነው። እነሱ ሃይ ብለው እስኪመልሱልን ድረስ አናቆምም ብለው አክቲቭሊ በየቀኑ ትዊት እያዘጋጁ የሆነ የሚያዘጋጇቸው ሜሞች ምናምን ቆንጆ ናቸው።
ስለዚህ ያው እነዚህን ሁለቱን የቤዝ ቼን ላይ ገዝቻለሁ። ሶላና ላይ አንድ ሚም ኮይን ብቻ ነው የሆነ በኮንፊደንስ ለእናንተ ሼር ማድረግ የምችለው፣ እሱም ፋርት ኮይን ነው። ፋርት ኮይን ፔፔን ያስታውሰኛል። ፔፔ 250-300 ሚሊዮን ማርኬት ካፕ ላይ ያለ በቃ እዚህ በላይ የት ይሄዳል? 1 ቢሊዮን ደርሶ ተመልሷል። በቃ ይበቃዋል፣ ከዚህ በላይ የት ይሄዳል የተባለ ኮይን ነበር ፔፔ ማለት ነው። 1 ቢሊዮን ማርኬት ካፕ አልፎ ነበር። ከዛ ተመልሶ ዳምፕ አደረገ 300 ሚሊዮን ማርኬት ካፕ አካባቢ ረጅም ጊዜ ስታክ አደረገ። እኔ ራሱ እያየሁት ልግዛት ምን ያደርጋል እዚህ በላይ የት ይሄዳል እዚህ በኋላ ምናምን ብዬ ንቄ የተውኩት ኮይን ነበር። እስከ 7 ቢሊዮን ማርኬት ካፕ ድረስ ደረሰ። ኦልሞስት ከ300 ምናምን ወደ 7 ቢሊዮን ማለት ወደ 25x ማለት ነው። ስለዚህ ፋርት ኮይንም ሴም ፖቴንሻል አለው። ሚሙ በጣም ሪሌተብል ነው፣ ሰዎች ይወዱታል። ልክ የሆነ ክሪፕቶ ላይ መነቃቃት ሲመጣ ቀድሞ ሙቭ ከሚያደርጉ ኮይኖች መሃል አንዱ ነው። ስለዚህ ምን ያክል አቴንሽን እንዳለው ማየት ትችላላችሁ ማለት ነው። ስለዚህ ሶላና ላይ ፋርት ኮይን፣ ሌላ BNB ቼን ላይ ደግሞ ብዙ ኮይኖች አሉ፣ ግን ኮሚኒቲው በጣም አክቲቭ የሆነ ማርኬት ካፑ ደግሞ በጣም በቃ ኦልሞስት የወረደ ኮይን አንድ አለ፣ ባይናንሻንስ የሚባል። ባይናንሻንስ ማለት የባይናንስ ተጠቃሚዎች ባይናንስ ራሱ ባይናንሻንስ ብሎ ነው የሚጠራቸው፣ ባይናንሻንስ ብሎ የሚጠራቸው የባይናንስ ተጠቃሚዎች በሙሉ ማለት ነው። ስለዚህ ባይናንሻንስ ይባላል የኛው ሚም ኮይን። እነዚህም በጣም አክቲቭ ናቸው ኮሚኒቲያቸው። እነዚህ ደግሞ 70 ምናምን ቀን ላይ ደርሰዋል። ሲዜ ባይናንስን አሁን ሀይ እያሉ ማለት ነው እስኪ መልስላቸው ድረስ። አሁን እንደዚህ አይነት ትዊት በየቀኑ እንትን ሊመስል ይችላል፣ የሆነ ጊዜ መግደል ወይም አይ ተስፋ የላቸውም ምናምን ልትሉ ትችላላችሁ። ግን አስቡት 72 ቀን ኮንሲስተንትሊ ሾዋፕ እያደረጉ ሲዜን ሀይ እያሉ ነው። ሀይ ሲዜ ሀይ ሲዜ ሀይ ሲዜ አንዴ እስኪ መልስላቸው ድረስ ነው። ስለዚህ በማንኛውም ሰዓት ሊመልስላቸው ይችላል። ነገ ከመለሰ ሚም ኮይን 10x እንደ ቀልድ ያደርጋል ማለት ነው። አሁን ያለበት 160 ሺህ ምናምን ማርኬት ካፕ አካባቢ ነው ያለው። ከ160 ሺህ በአንዴ 5 ሚሊዮን ማርኬት ካፕ 10 ሚሊዮን ማርኬት ካፕ ድረስ ሊተኮስ ይችላል። ስለዚህ ባይናንሻንስ እና ክላርክ ዲፔንድ የሚያደርጉት ባይናንሻንስ የሲዜ መመለስ ላይ ነው። ክላርክ ደግሞ ቤዝ ወይም ኮይን ቤዝ ሃይ ክላርክ ብለው ከጻፉ በአንዴ አሁን ካለበት ማርኬት ካፕ 1 ሚሊዮን 2 ሚሊዮን ማርኬት ካፕ እንደ ቀልድ ሊተኮሱ ይችላሉ ማለት ነው። በጣም ብዙ ሚም ኮይኖች አሉ፣ ግን ኮንፊደንትሊ ሼር ማድረግ የምችላቸው አይደሉም። አብዛኞቹ አሉ፣ ግን እኔ ለእናንተ ሼር ማድረግ የቻልኳቸው ሚም ኮይኖች እነዚህ ናቸው። ጥሩ ናሬቲቭ አላቸው፣ ሪስክ ሪዋርዳቸው ቆንጆ ነው። ሪስክ አለው፣ ሁሉም ሪስክ የሌለው ነገር የለም። ግን ከሪስካቸው ሪዋርዳቸው ሞር ሀይ የሆነ ፖቴንሻል ያላቸው ሚም ኮይኖች ብዬ ያሰብኳቸው 4 ሚም ኮይኖች እነዚህ ናቸው። ሌሎችም አሉ እንዳልኳችሁ በጣም ብዙ አሉ፣ ግን ወይ ያን ያክል ጌይን የማታደርጉባቸው ይሆናሉ። ገዝታችሁ 2x 3x ድረስ ሊሄዱ ይችላሉ። ከዛ በላይ ግን የመሄድ ፖቴንሻል የሌላቸው ሊሆኑ ይችላሉ እንጂ አሁን ሶላና ላይ እና አልኬሚስት አሉ ምናምን፣ ግን ያን ያክል ሄዳሉ ብዬ የሆነ አልታዩኝም። ረጅም ጊዜም ገብቼ አይቻቸዋለሁ። እነዚህ እዚህ ጋር ሼር ያደረግኳችሁ ግን በጣም ትልቅ ፖቴንሻል አላቸው። ማርኬቱ ሙቭ ካደረገ ወደ ነበረበት ኢነርጂ የሚመለስ ከሆነ ቮሊዩሙ የሚመለስ ከሆነ እነዚህ ኮይኖች በጣም ትልቅ ተስፋ አላቸው። እኔ ራሴ የገዛኋቸው ኮይኖች ናቸው። I'm not trying to sell you anything። ከተመቻችሁ ግዙ፣ ካልተመቻችሁ do your thing, do your own research. This is not a financial advice። ያው አስምሩበት ይሄንን። እዚህ ቪዲዮ ላይ የተናገርኩት ምንም ነገር ፋይናንሻል አድቫይስ አይደለም። እንድትማሩ እነዚህ ኮይኖች ናሬቲቭ አላቸው እንደዚህ ኤጁኬት ለማድረግ ያክል ነው ሼር ያደረኳችሁ። ስለዚህ do your own part, do your own research. None of this is a financial advice. Take care.